ሰላም እንዴት ናችሁ? አንጀትን ማጽዳት ለምን ይጠቅማል? ንጹህና ጤናማ ቆዳ እንዲኖረን የአንጀት ጤናን ለማሻሻል ጤናማ ፀጉርና ቆዳ እንዲኖረን በአንጀት ያሉ ጎጂ ተዋሲያንን ለማስወገድ ይጠቅማል። ኢትዮጵያውያን ከጥንት ጀምሮ ለአዲስ አመት ወይም ለዘመን መለወጫ አንጀታቸውን በፌጦና በሎሚ ያጸዳሉ። በተፈጥሮ መንገድ በቤታችን እንዴት እንደምናዘጋጅ እናያለን። አንደኛ የሬት ጄል 2 ማንኪያ ከሞቀ ውሃ ጋር ቀላቅለን ጠዋት በባዶ ሆድ መጠጣት። ሁለተኛ አብሽ ጥሬውን 1 ማንኪያ ማታ በሞቀ ውሃ ዘፍዝፎ አድሮ ጠዋት በባዶ ሆድ ውሃውን ከነአብሹ መጠጣት። ሶስተኛ 1 ኩባያ የሞቀ ውሃ 1 ማንኪያ የሎሚ ጭማቂ 1/2 ማንኪያ የተፈጨ ዝንጅብል 1/2 ማንኪያ ማር 1/2 ማንኪያ ከሙን አድርገን አዋህደን በባዶ ሆድ መጠጣት። ይህንን ለ7 ቀን መጠቀም። በተጨማሪ የግራዋ ጭማቂ በወር 1 ጊዜ 1 ብርጭቆ መጠጣት። 1 የሻይ ማንኪያ የፌጦ ፍሬ 1 ብርጭቆ ውሃ ውስጥ ዘፍዝፎ አድሮ ጠዋት በባዶ ሆድ መጠጣት። በሻይ መልክ ደግሞ የናና ሻይ፣ የአረንጓዴ ሻይ፣ የእንስላል ሻይ፣ የቀረፋና ቅርንፉድ ሻይ፣ የዝንጅብል ሻይ መጠቀም ይቻላል። ሌላው በየእለቱ በኑሯችን ፋይበር ያለባቸው ምግቦች እንደ ተልባ፣ ፓፓዬ፣ ቆስጣ፣ አትክልቶች፣ ብሮኮሊ መመገብ፣ በቂ ውሃ መጠጣት፣ እንቅስቃሴ ማድረግ ጥሩ ነው። ከነዚህ ውስጥ የተመቻችሁን በቤታችሁ ልታገኙ የምትችሏቸውን እናንተ መርጣችሁ ተጠቀሙ።